ይህ the biology of belief የሚለው መጽሐፍ እንድታነቡት ሪኮመንድ አደርጋችኋለሁ። ዩቲዩብ ላይ ገብታችሁ ባይ ዶክተር ብሩስ ሊፕተን biology of belief ብላችሁ ብትገቡ ወደ 2 ሰዓት ከምናምን የሚፈጅ ፕሬዘንቴሽን አለ ጃፓን ውስጥ የሰጠው እሱንም ማየት ትችላላችሁ። ግን በጥቂቱ ሰመሪውን እስቲ እኔ ስለምንድነው የሚያወራው የሚለውን እኔ ከዚህ በፊት ሴል ሁላችንም ሴሎች እንግዲህ የተዋቀርነው በሴል ነው አይደለ? ሴሎቻችን መሃል ላይ ኒኩለስ የሚባል ሴንተሩ ኒኩለስ ይባላል። እሱ ደግሞ የሴሉ ብሬን ነው ተብሎ ይታሰብ ነበር። ሴሉ ፕሮግራም ያደረገው ወይም ጂኖቹ እዛ ውስጥ ያሉት ጂኖች ፕሮግራም ያደረጉትን ነገር ያኖሩናል ተብሎ ይታሰብ ነበር ከእናት ከአባት የወሰድነው። ስለዚህ በሽታም ይወረስ ይችላል ሌላም ነገር ተብሎ ይታመናል። ዶክተር ብሩስ ሊፕተን ምን ብሎ መከራከሪያ ያቀርባል? ሴሉ ኒኩለሱ ሳይሆን የሴሉ ብሬን ሜምብሬኑ ነው ወይም ደግሞ ዙሪያውን ያለው ከቨር ፓርቱ ወይም ሽፋኑ እንትኑ ፓርቱ ነው ይላል። ያ ምን ለማለት ነው ሲናገር ምን ይላል? ሴል ሜምብሬኑ ሲግናል ሪሲቭ ያደርጋል ወይም ደግሞ ከኢንቫይሮንመንቱ ከአካባቢው መረጃ ይቀበልና መሃል ላይ ያለውን የኒኩለሱን ስራ ወይም ጂኖቻችን ሊሰሩ የሚገቡትን ስራ ፕሮግራም ያደርጋል ይላል። ያ ምን ይባላል? ኢፒጄኔቲክስ የሚባል አዲስ ሳይንስ ሆኗል ማለት ነው። ኢንቫይሮንመንት አፌክትስ ጂን ኤክስፕሬሽን። በፊት ጂኖች ሙሉ የኛን ማንነት ይወስናሉ ተብሎ ይታመን ነበር። አሁን ደግሞ ኢንቫይሮንመንቱ የኛን ማንነት ይወስናል የሚል ነገር አለ። ይሄም ማለት ይላል 95% የሰብኮንሺየስ ፕሮግራሚንግ ወይም በልጅነታችን በተለይ የገባው ፕሮግራሚንግ ውጤት ነው። ይሄም ኢንቫይሮንመንቱ እኛ ላይ የፈጠረው ኢምፓክት እንጂ ጂኖቻችን አይደሉም ይላል። ስለዚህ ያደግንበት ቤተሰብ ያንን ነገር ያመጣዋል። ስለዚህ ምን እያለን ነው? በሌላ አነጋገር ለምሳሌ ስትረስ ሪስፖንሶቻችን ወይም ስትረስድ ስንሆን በህይወታችን ነገሮች ላይ ስንወጠር ጭንቀት ውስጥ ስንሆን ፋይት ኦር ፍላይት ሞድ ላይ እንሆናለን። ይሄም ከዚህ በፊት የነበረው ቪዲዮ ላይ እንደሰራሁት አሚግዳላ የሚባለው የብሬናችን ክፍል ስለምንጠቀም ለማምለጥ ብቻ ሰርቫይቭ ለማድረግ ብቻ እንኖራለን። ይሄም ብሎክስ ሄልዝ ኤንድ ሂሊንግ ይላል። በቀላል ምሳሌ ላብራራላችሁ። ለምሳሌ አንድ የጦር አርሚ የሆነ አገር የጦር አርሚ ከጦርነት ውስጥ እየተዋጋ ከነበረ የመከላከል ፌዝ ላይ ያለ ማለት የተጠቃ ነው ማለት ነው። ወይም ደግሞ መከላከል ላይ ብቻ ነው እያተኮረ ያለው። ስለዚህ ወደ ሁለተኛው ፌዝ መሸጋገር አለበት፣ ወደ ማጥቃት። the same thing ወደ ማጥቃት ተሸጋገረ ማለት የብልጫ ወስዷል ማለት ነው በነገሩ ላይ። ስለዚህ አሁንም በስትረስ ውስጥ ስንሆን ሴሎቻችን እንዳለ ፕሮቴክሽን ላይ ይሆናሉ። ስለዚህ ምንም አይነት ግሮዝ አይኖርም፣ ራሳቸውን ሪጀነሬት ማድረግ አይችሉም ወይም ራሳቸውን ሂል ለማድረግ እድል አይሰጣቸውም። ይችኛዋን በጣም የወደድኳት ፕሪንሲፕል አለች፣ ላቭ ቨርሰስ ፊር የምትለው። ይሄ ላቭ እና ፊር የሚያመጡት ነገር አለ። ፍቅር ሲሆን ግሮዝ፣ ሂሊንግ፣ ክሬቲቪቲ ያመጣል ይላል። ፊር ላይ ስንሆን ፕሮቴክሽን፣ ኢንፍላሜሽን እና ሰርቫይቫል ላይ እንሆናለን ይላል። ይህንን ሲያብራራ ምን ይላል? ሬድ ፒል ይለዋል። ፍቅር ማለት ሬድ ፒል እንደማለት ነው ይላል። ለምሳሌ አንድ ሰው ሲያፈቅር በጣም ኮንሺየስ ይሆናል። የሚያደርጋቸውን ነገሮች ሁሉ በጥንቃቄ ያደርጋል። ብዙ ሰዎች ከተጋቡ በኋላ ጸባዩ ተቀየረችብኝ ይላሉ ይላል። ይሄም ለምንድነው የሚሆነው ሲባል ፍቅር ላይ ሲሆኑ ሰዎች ሲያፈቅሩ ሬድ ፒል እንደዋጡ አይነት ስሜት አለው። ስለዚህ ሁሉንም ነገር ኮንሺየስ ሆነው በንቃት ያደርጋሉ። አንድ ጊዜ ግን ከተጋቡ ወደ ትዳር ውስጥ ከገቡ በኋላ ሰብኮንሺየስ ማይንዳቸው ውስጥ ወይም ከዚህ በፊት የነበረው ፕሮግራሚንጋቸው ፉል ይገለጥና ራሳቸውን ሲያደርጉ ወይም ደግሞ ኖርማላይዝ ሲያደርጉ ሰብኮንሺየስ ማይንዳቸው መቆጣጠር ይጀምራሉ ወይም አሁን እንደበፊታቸው አውቶ ፓይለት መሆን ይጀምራሉ ይላል። ስለዚህ በዚህ ጊዜ እነዚህ ሰዎች ተቀይረው ሳይሆን የትክክለኛውን ፕሮግራሚንጋቸው መኖር ጀመሩ እንደማለት ነው ይላል። ኒው ባዮሎጂ ምን ይላል? የሱ በሱ ፕሪንሲፕል ቼንጅ ፐርሴፕሽን እይታችንን መቀየር፣ ሪፕሮግራም ሊሚቲንግ ቢሊፍስ ይሄ ገዳቢ የሆኑ አስተሳሰቦችን መቀየር፣ ክሬት ፖዚቲቭ ኢንቫይሮንመንት። ስለዚህ ያለንበት ኢንቫይሮንመንት ወይም አካባቢያችን ኢንፍሉዌንስ ያደርግብናል። እኛ ላይ ያንን ኢንፍሉዌንስ ያደረገውን ነገር በሴሎቻችን ይገለጣል። ስለዚህ ማንነታችን ይሆናል ይላል። ስለዚህ በጥቂቱ ይሄንን ብያችኋለሁ። እስቲ ኮሜንት ላይ አሳውቁኝ ከዚህ በፊት ያያችሁት እና እንዴት ተረዳችሁት የሚለው